ሰላም ጤና ይስጥልን። እንደምን ቆያችሁ? እንደምን ሰነበታችሁ? ውድ የዚህ ቻናል ተከታታዮቻችን፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደተለመደው በባለፈው ጊዜ የጀመርነውን ስሜት ወይም ኢሞሽንስ በሚለው ርዕሰ ጉዳይ ላይ ያለውን ፕሮግራሜን እጀምራለሁ። እንግዲህ ባለፈው ጊዜ እንደተነጋገርነው ስሜት ወይም ኢሞሽን ማለት በአእምሮና በስነ ልቦናዊ ሁኔታ ላይ በመመስረት የሚፈጠር ጊዜያዊ የሆነ የውስጥ መነቃቃት፣ ደስታን ወይም ሐዘንን፣ ፍርሃትን ወይም መደነቅን የሚገልጽ የውስጥ ስሜት እንደሆነ አንስተን ተነጋግረናል። ይህ ደግሞ ለሰው ልጆች ብቻ የተሰጠ ብቸኛ ጸጋ እንደሆነና እነዚህ ስሜቶችን በአግባቡ ማስተናገድ እና ማስተዳደር ለሰው ልጆች እድገት በጣም ወሳኝና አስፈላጊ እንደሆነ በብዙ ምሁራን ዘንድ ጥናት ተደርጎ የተማመኑበት ጉዳይ እንደሆነ አንስተናል። ስሜት በባህሪው ጎጂነት እንዳለውም እንዲሁም ጠቀሜታም እንዳለው እንዲሁ አንስተናል። ስሜት ብለን ስንል በውስጣችን የሚሰሙ የተለያዩ ስሜቶችን የምንገልጥባቸው የራሳችን የሆነ ተስጦዎች አሉ። ስሜት አድናቆትን ወይም ትኩረትን የምናንጸባርቅበት መንገድ፣ ስሜት ስሜታዊነት፣ ጉጉት፣ ደስታን አገላለጽና የግንዛቤ ደረጃዎቻችንን እነዚህ ስሜቶችን የምንገነዘብበትን መንገድና ሁኔታዎችን ጭምር የምናስብበት መሆኑን ልብ ማለት ያስፈልጋል። በሌላ በኩል ስሜታዊነትን ብለን ስንተረጉም ጊዜያዊና የሚጋጋል ቀስ በቀስ በሰዎች ዘንድ የሚፈጠር መሆኑን እና እውነተኛ ፍቅርን ወይም እውነትን የማይተካ መሆኑን መረዳት እንደሚያስፈልግ ተነጋግረናል። የስሜት ቁልፍ ባህሪያት ምንድናቸው የሚለውን አንስተን ስንመለከት በጊዜያዊነት የሚንጸባረቅ ሊቀያየር የሚችል ጊዜያዊ ክስተት እንደሆነ ልንረዳው ይገባል። ስሜት ቁልፍ ባህሪው ምንድነው? በሁለተኛ ደረጃ ስንመለከት መነቃቃት፣ ኢሞሽን ፊሊንግ፣ በአካላዊና አእምሯዊ ምላሽ የሚገለጽ ለምሳሌ ያህል እንደ ቁጣ፣ ደስታ፣ ሐዘን የመሰሉ መነቃቃቶችን ሊያንጸባርቅ ሊያሳይ ይችላል። በተጨማሪ የማሰብ ኃይል፣ ስሜት ተናግሮ የሚያስብ፣ በመጮህ የሚወጣ፣ በማልቀስ የሚወጣ፣ በደስታ የሚወጣ መሆኑን ቁልፍ ባህሪያቶች መሆኑን መረዳት ያስፈልጋል። ይህ ስሜት ከስሜት መቃወስ ወይም ከታላቅ ደስታ ጋር የተያዘ ሊሆን እንደሚችልም መረዳት ያስፈልጋል። የስሜቱ አይነቶችን ስንመለከት በጠቅላላው 4 መሰረታዊ የስሜት አይነቶች አሉ። አንደኛው ሐዘን፣ ሁለተኛው ቁጣ ወይም ብስጭት የምንለው፣ ሶስተኛ ፍርሃት፣ አራተኛው ደስታ ናቸው። እነዚህ የስሜት አይነቶችን ከፋፍለን ስንመለከት በቻት ጂፒቲ ዘርዝረን ስንመለከት ታይፕስ ኦፍ ኢሞሽንስ ብለን በምስሉ ላይ እንደምትመለከቱት እያንዳንዱ ስሜት መገለጫዎች እንደምትመለከቷቸው ናቸው።
ሃፒነስ ወይም ደስታ ብለን የምንጠራው በውስጡ ጆይ፣ ኤግዛይቲንግ፣ ፕራውድነስ ኤንድ ፒስፉልነስ ይሰማዋል። አንድ ሰው ሀዘን ሲሰማው በውስጡ ሀዘን፣ ብቸኝነት፣ ተስፋ መቁረጥ እና የሀዘን ልብ መሰበር ወይም በሀዘን ምክንያት ከፍተኛ የሆነ የልብ መሰበር ወይም የልብ ውስጥ ሀዘን የምንለውን ሊያንጸባርቅ ይችላል። ቁጣ ወይም ብስጭት የምንለውን ስንመለከትም እንደዚሁ አንግሪ፣ ፍራስትሬሽን፣ ኢሪቴሽን ኤንድ ፊሪዮስ የሆነ ስሜት ይንጸባረቃል። ፍርሃት ወይም ፊር ብለን ስንልም እንደዚሁ ሳከርድ፣ አንክሺየስ፣ ወሪድ ኤንድ ቴሪፋይድ የሆኑ ስሜቶች ሊሰሙ እንደሚችሉ እያለ በዝርዝር ያቀርባል። ቅድም እንዳነሳናቸው መሰረታዊ ስሜቶች በዚህ ልክ የሚገለጹ ከሆነ ሰው በአድናቆት ወይም ሰርፕራይዝ በመሆን አሜዝድ በመሆን ሾክድ በመሆን ኤግዛይትድ በመሆንና ሰርፕራይዝድ በመሆን የሚገለጡ ስሜቶች ባለቤት ነው። ስለዚህ እነዚህ ስሜቶችን ስንገልጣቸውም ይሁን ሳንገልጣቸው ስንቀር የራሳቸው የሆነ ጥቅምና ጉዳት እንዳላቸው መመልከት እንችላለን። እነዚህ አራቱ መሰረታዊ የስሜት አይነቶች ለህይወታችን በጣም አስፈላጊዎችም ናቸው። ከመጠን ካለፉ ግን ሁለቱም የራሳቸው የሆነ ጉዳት አላቸው። እነዚህ ስሜቶችን ማሳለፍ ደግሞ ግዴታዎች ናቸው። የሰው ልጅ እነዚህ ስሜቶችን የማሳለፍ ግዴታዎች አሉበት። እነዚህ ስሜቶችን በህይወቱ ሲያሳልፍ ደግሞ የሚጎናጸፋቸው የህይወት ተሞክሮዎች አሉ። ችግርና መከራ ዛሬ የሚጥሉ ዛሬ የሚያሸንፉ ሳይሆኑ ችግር መከራና ጭንቀት ዛሬ የሚያስተምሩ ትምህርት ቤቶች ነገ ግን የሚያስመርቁ ማስመረቂያ ኮሌጆች፣ ዩኒቨርሲቲዎች መሆናቸውን ልንገነዘብ ይገባል። ለደቂቃዎች በተፈጠሩ ስሜቶች ራሳችንን ወደ መጉዳትና ራሳችንን ወደ መጣል ብሎም ራሳችንን ወደ መግደል መሄድ አያስፈልግም። ሰው እስከሆንን ድረስ እነዚህ አራቱን የስሜት አይነቶችን ስናሳልፍ በህይወታችን ብዙ አይነት ትምህርቶችንና ተሞክሮችን እየተጎናጸፍን እንደምንመጣ እንዲሁም የብስለት ልዕልና ላይ ልንደርስ የምንችላቸው መሆኑን በጥልቅ ልናስብ ይገባል። ስለዚህ እነዚህ ስሜቶች በዕለት ተዕለት ኑሯችን ላይ የሚያጋጥሙ ስሜቶች ናቸው። እነዚህ ስሜቶች ከውስጥ ሊሆን ይችላል፣ ከውጭ ኃይሎች መነሻ ሊሆኑ ይችላሉ። ስለዚህ እነዚህ ስሜቶች ለምን ተሰሙን ብለን ልንደናገጥ አይገባል። በዛሬው ቪዲዮ ላይ መስራት ወይም የሚሰራው ሀዘን የሚለውን እንሰራለን። ከዛ በሚቀጥሉ ቪዲዮዎቼ ላይ አንድ በአንድ እያንዳንዱን በዝርዝር ለመመልከት እንሞክራለን። ሀዘን ማለት ያዘነ፣ የተቆረቆረ፣ የተቆረቆዘ፣ የከፋው ሀዘንተኛ ማለት ነው። ሳድነስ ይህ ስሜት አሁን ባለንበት ሁኔታ አሁን ባለንበት ጊዜ የሚሰማን ስሜት ሲሆን የሚከሰተው ለአጭር ጊዜ ወይም ለተወሰነ ጊዜ ነው። እነዚህ ሀዘኖች የሚፈጠሩባቸው መንገዶች ደግሞ በርካታ ሊሆኑ ይችላሉ። ለምሳሌ ሰዎች ከማጣት ጋር ተያይዞ ሀዘን ሊሰማቸው ሊከሰት ይችላል። ማጣት ደግሞ የተለያዩ ነገሮችን ከማጣት አኳያ የምንወደውን ቤተሰብ የሆነውን አካል በሞት ልናጣ እንችላለን። በዚህን ጊዜ በማልቀስም ይሁን ምርር ባለ ሀዘን እንዋጣለን። ከዚህ ሀዘን ደግሞ
ቶሎ እንድናገግም በዙሪያችን ያሉ ሰዎች ይህ የራሳቸውን አስተዋጽኦ ያበረክታሉ። በተለይ በኢትዮጵያውያን ባህል ሰዎች በሐዘን የተለዩ እንደሆነ ወይንም ቤት ንብረታቸውን በተፈጥሮ አደጋም ይሁን በሰው ሰራሽ አደጋ ሲያጡ ያንን የሚያስተዛዝኑበት የሚያሟሉበት የራሳቸው የሆነ መንገድ አላቸው። ለምሳሌ ያህል እድር ብናነሳ እድር በአንድ ቤተሰብ ውስጥ በአካባቢ ላይ ካሉ ሰዎች መካከል የእድር አባል የሆነ ሰው ቢሞት ያንን ሰው ለመቅበርና ለማስተዛዘን የሚያስችል የገንዘብና የጉልበት የእውቀት እና የጊዜ ሀብት በማሰባሰብ እነዛ ሰዎችን ወይም ያን ቤተሰብ የማጽናናት የማስተዛዘን እና ሐዘኑን እንዲረሳ ከጥልቅ ሐዘን እንዲወጣ ከሐዘን ስብራት እንዲላቀቅ የማድረግ ባህል አለ። በተለያዩ አካባቢዎች ላይ በተለያየ መንገድ ከዚህ ሐዘን ውስጥ ሰዎች እንዲወጡ የሚደረጉ ስራዎች አሉ። ሌሎችም ተመሳሳይ የሆኑ አደረጃጀቶችን መጥቀስ ይቻላል። የስነ ልቦና ባለሙያዎች እንደሚሉት ሐዘን ውስጥ ያሉ ሰዎች ለከፋ የሐዘን ችግር እንዳይጋለጡ፣ ለከፋ የልቦና ስብራት እንዳይጋለጡ የምክርና ምክክር አገልግሎት በመስጠት የአእምሮ እና የስነ ልቦና ወጌሻ ያደርጉታል። ፊዚዮቴራፒ የምንለው ነው። ስለዚህ ሐዘንን ለማስረሳት ለመርሳትና ከሐዘን ለመውጣት እንዲሁም ጥልቅ ከሆነ ሐዘን እንዳንገባና ለከፋ የአእምሮ የጤና ህመምና ችግር ውስጥ እንዳንገባ ለማድረግ የምንጠቀማቸውን መንገዶችን ልንከተል ይገባል። በአሁኑ ዘመን እንደምታውቁት ሐዘኖቻችንን ለመግለጽ ተራርቀን ስለምንኖር ወይም እንዲሁ አንድ አካባቢ ብንሆን ሐዘናችንን የሚያዝን ልብ መኖሩንና ሩህሩህ ስለመሆናችን ቸር ስለመሆናችን የሚያስብ ህሊና እንዳለን ለመግለጽ ኢሞጂ እንጠቀማለን። በተለያዩ ምስሎች ኢሞጂ እንጠቀማለን። እነዚህ ከስር የሚታዩቸው ኢሞጂ ለምሳሌ ሐዘን ከሆነ በማልቀስ ምልክት ያለውን፣ ደስታ ከሆነ በመሳቅ መልክ ያለውን ኢሞጂ ወይንም የቀልድ ከሆነ ደግሞ ምላስ የሚያወጣ እና ወዘተ የመሳሰሉ የኢሞጂ ምልክቶችን በመላክ ወገን ዘመዶቻችን፣ ወንድሞች ጓደኞቻችንን፣ እህቶቻችንን እናጽናናቸዋለን፣ የሐዘን ተጋሪ እንሆናለን ማለት ነው። ወይንም በቅርብ የሚያለቅስ ሰው ካገኘን በማባበልና እንባውን በመጥረግ እንዲረሳ በማድረግና ውሃ በማቀበል ከሐዘን እንዲወጣ በማድረግ የሚያስብ ህሊና ከሐዘኑ ጋር ተመሳሳይ የሆነ ሐዘን መጋራታችንን የምናንጸባርቅበት ስሜት ነው ማለት ነው። ይህ ደግሞ በችግር ውስጥ በሐዘን ውስጥ በጥልቅ መቆርቆዝ ውስጥ ላሉ ሰዎች ለመስጠትና ለመደገፍ ቅርብ የሚያደርግ ስሜት ነው። ስለዚህ ሐዘን ጎጂ ብቻም ሳይሆን ጠቃሚ እንደሆነ ልንገነዘብ ይገባናል። በሚቀጥሉ ጊዜያቶች ከሐዘን ጋር ተያይዞ ያሉ መረጃዎችን አካፍላችኋለሁ። ለዛሬ በዚሁ ይበቃናል። ይሄንን ቪዲዮን ወይም ይሄንን ቻነል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ እንድታበረታቱኝ በጥብቅና በአክብሮት እጠይቃችኋለሁ። አመሰግናለሁ።